ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅትን ወክሎ ከአማራ ክልል ጋር የሰላም ስምምነት መፈረሙ ተነገረ። የአማራ ፋኖ ህዝባዊ ድርጅት አህፋድ በበኩሉ በጦርነት እያሸነፍነው ካለው አገዛዝ ጋር የፈረምነው ስምምነት የለም ብሏል። የኢትዮጵያ መንግስት ግብጽን አስጠነቀቀ። የፌዴራል መንግስት ለትግራይ ክልል ይሰጥ የነበረውን የበጀት ድጎማ ሙሉ ለሙሉ አቋረጠ። የኢፈርት ድርጅቶች የባንክ ሂሳብም ታግዷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ መወያየታቸው ተገልጿል። ጤና ይስጥልን፣ ይህ ኢትዮ ፍሮንት ነው። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛው ግን ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የአማራ ክልል ህዝባዊ ድርጅትን ወክያለው ያለው ማስረሻ ሰጤ በዛሬው ዕለት ከአማራ ብሔራዊ ክልላዊ መንግስት ጋር የሰላም ስምምነትን መፈረሙ ተገልጿል። ስምምነቱ ዛሬ ከመፈረሙ በፊት የአፍሪካ ህብረትና ኢጋድ አደራዳሪ ነበሩም ተብሏል። ስምምነቱን ከአማራ ክልል በኩል ርዕሰ መስተዳድር አረጋ ከበደ ፈርመውታል። አረጋ ከበደ ባደረጉት ንግግር ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ብለዋል። በዚህ በአዲስ አበባ በራዲሰን ብሉ ተፈረመ በተባለው ስምምነት ላይ ማስረሻ ሰጤም ንግግር አድርጓል። ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብኩ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። አመሰግናለሁ። ሆኖም አህፋድን ወክዬ ፈርሜያለሁ ያለው ማስረሻ ሰጤ ዛሬ እዚህ ላይ ከመድረሱ በፊት ከአማራ ፋኖ ህዝባዊ ድርጅት ቀድሞ ከአመራርነት ከቀናት በፊት ደግሞ ከአባልነትን መባረሩን ድርጅቱ አሳውቆ ነበር። የአፋድ አመራር እስክንድር ነጋም ከጥቂት ደቂቃዎች በፊት ማስረሻ ሰጤ ከአማራ ክልል ጋር የፈረመውን ስምምነት አፋድ እንደማያውቀው ገልጿል። እናስተልኝ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም ያለም አቀፉ ማህበረሰብም እንዲያቅልን እንወዳለን። በአፋሃድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ይህን ተከትሎም የአማራ ፋኖ ህዝባዊ ድርጅት አፋድ መግለጫን አውጥቷል። አፋድ በመግለጫው በጦርነት እያሸነፍነው ካለው አገዛዝ ጋር የፈረምነው ስምምነት የለም ነው ያለው። መግለጫው ይቀጥልና በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫው የጠፋው የኦህዴድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረው የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ዛሬ ረፋዱን ያወጣው መግለጫ ፍጹም ሐሰት ነው ብሎታል። አፋድ ከኦህዴድ ብልጽግና ሆነ ከአማራ ክልል መንግስት ተብየው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አድርገን አናውቅም። ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ብሏል። በመግለጫው በምናባዊ ዓለም ተደረገ በተባለው ድርድር ተገኝተዋል የተባሉት የአፍሪካ ህብረትና ኢጋድ በቀጣይ ቀናት ይፋዊ መግለጫ እንዲሰጡም በዚህ አጋጣሚ ጥሪ እናቀርባለንም ብሏል። በአፋድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና አባልነት የታገደና የተባረረ መሆኑን በዚህ ሳምንት ባወጣነው መግለጫ መግለጻችን ይታወሳልን ብሏል አህፋድ። ለትግራይ ክልል የሚሰጠው የድጎማ በጀት ሙሉ ለሙሉ ተቋረጠ። ከፌዴራል መንግስቱ ለትግራይ ክልል የሚላከው በጀት ለ2 ወራት ያክል አልተለቀቀም ሲሉ የትግራይ ፕላን ኮሚሽን ቢሮ ኃላፊ ወይዘሮ ሃንሳ ተክላይ ተናግረዋል። ይህ የተሰማው ባለፉት ወራት በፌዴራል መንግስትና ህጋዊ እውቅናው በተሰረዘበት በህወሓት መካከል ያለው ፖለቲካዊ ውጥረት ወደ ግጭት ሊያመራ ይችላል ተብሎ በሚሰጋበት ወቅት ነው። ወደ ክልሉ የሚገባው ነዳጅም በቂ ባለመሆኑ በአጠቃላይ ህዝባዊ እንቅስቃሴ ላይ ችግር ተፈጥሯል ሲሉ የትግራይ ክልል ባለስልጣናት ይናገራሉ።
ከተቋረጠው በጀት መካከል 844 ሚሊዮን ብር የካፒታል በጀት መሆኑን የተናገሩት የክልሉ ፕላን ኮሚሽን ኃላፊ በተጨማሪም ከፌዴራል መንግስት በድጎማ የሚሰጥ እንዲሁም ከትግራይ ጦርነት በኋላ በየወሩ ይከፈል የነበረም ገንዘብ ይገኝበታል። በአጠቃላይ ለ2018 ዓ.ም ለትግራይ የተመደበው 18.8 ቢሊዮን ብር ዓመታዊ በጀት ለ12 ወራት ተካፍሎ በየወሩ የሚላክ ሲሆን ነገር ግን ይህ ገንዘብ ከጥቅምት ወር ጀምሮ መቆሙን ኃላፊዋ ጨምረው ገልጸዋል። ወደ ትግራይ ክልል የሚላከው በጀት መቋረጡን በተመለከተ እስካሁን ከፌዴራል መንግስት የተሰጠ ይፋዊ ማብራሪያ የለም። ይህ በእንዲህ እንዳለ በአዲሱ የደሞዝ ማሻሻያ መሰረት ለመስከረም ወር 481 ሚሊዮን ብር ወደ ክልሉ የተላከ ቢሆንም ሰፊ ክፍተት በመኖሩ አዲሱ ጭማሪ ለመንግስት ሰራተኞች ሊከፈል አለመቻሉን ወይዘሮ ሃንሳ አስታውቋል። የሁለቱም ወራት አንድ ላይ ጥቅምት ወር ላይ ለመስጠት አቀደን ነበር። ሆኖም የጥቅምት ወር አልመጣም። አሁን ህዳር ላይ ደርሰናል። ምንም አልተላከምም ብለዋል። ይህ የሆነበት ምክንያት ምን እንደሆነ በይፋ ጠይቀው እንደሆነ ለቀረበላቸው ጥያቄ ሲመልሱም አዎ ጠይቀናል፣ ነገር ግን ምላሽ አልተገኘም ብለዋል። ጥቅምት 12 2018 ዓ.ም ወደ ትግራይ የተላከው ከ2 ቢሊዮን ብር በላይ ዓመታዊ በጀት የኢትዮጵያ ብሔራዊ ባንክ የሚታረሙ ስህተቶች ስላሉበት በሚል እንዲመለስ የሚጠይቅ ደብዳቤ በማህበራዊ ሚዲያ ወጥቶ ነበር። ደብዳቤው ትክክለኛ መሆኑን ተረጋግጧል። ነገር ግን ወይዘሮ ሃንሳ ደብዳቤውን በተመለከተ እነሱ ቢሮ ጋር የደረሰ ነገር አለመኖሩን እንዲሁም ለእርማት የተመለሰው በጀት ግልጽ እንዳልሆነላቸው ተናግረዋል። የተላከው የገንዘብ መጠን ስህተቱ አልታየንም ያሉት ኃላፊዋ በአጠቃላይ በጀት ለማገድ ምክንያት የሆነው ምን እንደሆነ ከመገመት ውጪ በይፋ የተሰጣቸው ማብራሪያ እንደሌለም ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአክሱም ጽዮን ማርያም ዓመታዊ ክብረ በዓል ላይ ተገኝተው የክልሉ በጀት ከፌዴራል መንግስት እየተለቀቀ እንዳልሆነና ሌላ ዙር ግጭት እንዳይፈጠር ጥረት እየተደረገ መሆኑን ተናግረው ነበር። የክልሉ ፕሬዝዳንት በበጀት ጥረት ምክንያት የወር ደሞዝ ለሰራተኞች እንኳን መክፈል የማንችልበት ደረጃ ላይ ደርሰናል ምን ያሉት የዓመታዊ በጀቱ መታገድ ያደረሰው ጉዳት አለ ወይ ብሎ የተጠየቁት ወይዘሮ ሃንሳ እንደ ክልል ገቢ መሰብሰብ እንኳን አልቻልንም። ገንዘብ መድበን ሰራተኞችን ከፍለንና አሰማርተን ነው መሰብሰብ የምንችለው፣ ያንንም ማድረግ አልቻልንም ብለዋል። ከወረዳ ወደ ወረዳና ከከተማ ወደ ከተማ ልዩነቶች መኖራቸውን የጠቀሱት ኃላፊዋ አንዳንድ ዋና ከተሞች እንደ ሽረ፣ መቀለና አዲግራት ያሉ ለጊዜው ከራሳቸው ገቢ ደሞዝ መክፈል ቢችሉም በዙሪያው ያሉ ወረዳዎችና የገጠር አካባቢዎች ደሞዝ መክፈል አቁመዋል በማለት ቅሬታ እያቀረቡ እንደሆነም ተናግረዋል። በዚህ ምክንያት አንዳንድ የመንግስት አገልግሎቶች እስከ መቆም ደርሷል በማለት ይህ ሁኔታ ወዴት ሊያመራ ይችላል የሚል ስጋት መፈጠሩንም ተናግረዋል። የፌዴራል ምክር ቤት በሚያቀርበው ቀመር መሰረት ክልሎች ከፌዴራል መንግስት ቀጥተኛና ቀጥተኛ ያልሆነ ዓመታዊ በጀትን ያገኛሉ። በተጨማሪም በሀገሪቱ ውስጥ በሚከሰቱ ለውጦችና በመንግስት ውሳኔዎች መሰረት ፕሮጀክት ተኮር እርዳታና ድጎማዎች ከፌዴራል መንግስት ለክልሎች ይሰጣል። በኢትዮጵያ በቅርቡ የተመሰረቱትን ክልሎች ጨምሮ በአጠቃላይ 12 ክልሎችና 2 የከተማ አስተዳደሮች አሉ። ዓመታዊ የበጀት ድልድል የሚካሄደው ከህዝብ ብዛትና ከሌሎች መሰረታዊ ፍላጎቶች በመነሳት ነው። በመሆኑም በዚህ ዓመት ከፍተኛ የታክስ ገቢ ከሚሰበስቡ ክልሎች አንዷ ለሆነችው ትግራይ 18.8 ቢሊዮን ብር የሚጠጋ ቋሚ በጀት መመደቡን የፌዴራል መንግስት አስታውቋል። ይህ በእንዲህ እንዳለም በትግራይ ክልል በህወሓት ስር የሚተዳደሩ ኮርፖሬሽኖች ወይንም የኢፈርት ድርጅቶች የባንክ ሂሳብ እንዲታገድ መደረጉ ተሰምቷል። የዚህም ምክንያት በግልጽ ያልታወቀ ሲሆን ነገሩ ግን በፌዴራል መንግስትና ትግራይን በሚያስተዳድረው ህወሓት መካከል ያለው ውጥረት ተባብሶ መቀጠሉን የሚያሳይ ሆኗል። ከዚህ በፊት የኢፈርት ድርጅቶች የባንክ ሂሳብ እንዲታገድ የተደረገው በ2013 ዓ.ም በፌዴራል መንግስትና በትግራይ መካከል ጦርነት መነሳቱን ተከትሎ ነው። በወቅቱ ከ30 በላይ የሚሆኑ ኩባንያዎች የባንክ አካውንት እንዲታገድ ተደርጎ ኩባንያዎቹም በፌዴራል መንግስት የባላደራ ቦርድ ተቋቁሞ እንዲመሩም ተደርጎ ነበር። የፌዴራል መንግስት በወቅቱ የኢፈርት ድርጅቶች የባንክ ሂሳብ እንዲታገድ ያደረገው ኩባንያዎቹ በገንዘባቸው የህወሓትን ጦር ያግዛሉ በሚል ነበር። ከቅርብ ጊዜ ወዲህ ግን ህወሓትና የፌዴራል መንግስት የገቡበትን ውጥረት ተከትሎ መንግስት የክልሉን በጀት ድጎማ ለ2 ወራት ማቆሙና የኢፈርት ድርጅቶችን የባንክ ሂሳብ አግዷል። የኢፈርት ኩባንያዎች ከጦርነቱ በኋላ በተደረገ ጥረት ነው እንደ መሶቦ ሲሚንቶ ያሉ ኩባንያዎች ወደ ስራ የተመለሱት። ከቅርብ ጊዜ ወዲህ ግን የፌዴራል መንግስት ህወሓት ከኤርትራ መንግስት ጋር በማበር ለሀገሪቱ አደጋ የሆነ ተግባር ላይ ተሰማርቷል ሲል ይከሳል። አማራ ክልል ውስጥ የፌዴራል መንግስትን ትጥቅ አንግተው የሚፋለሙ ቡድኖችንም ህወሓት ድጋፍ እያደረገላቸው ነው የሚል አቋምም የፌዴራል መንግስት አለው። ህወሓት እነዚህን የፌዴራል መንግስት ክሶችን አይቀበልም። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል በቅርቡ በሰጡት ሰፋ ያለ ቃለ ምልልስ ግን የኢሳያስ መንግስት የፌዴራል መንግስት ለትግራይ ማድረግ ያቃተውን በማድረግ የትግራይ አርሶ አደሮች እርሻን እንዲያርሱ ተባብሯል ሲሉ መናገራቸው ይታወሳል።
የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋቱን ስልክ መደወላቸው ተሰምቷል። ይህንን ያለው በኢትዮጵያ ያለው የአሜሪካ ኤምባሲ ነው። ኤምባሲው በመግለጫው ጠቅላይ ሚኒስትር አብይና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገራቱ በቀጠናው መረጋጋትን ለማስፈንና በአፍሪካ ቀንድ የሰላም ግንባታን ለማጠናከር ባላቸው ቁርጠኝነት ላይ መክረዋል ሲል አጭር መግለጫን ብቻ አስፍሯል። ሆኖም ይህንን ዘገባ እስከሰራንበት ጊዜ ድረስ ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ጋር ስላደረጉት የስልክ ምልልስ በኢትዮጵያ መንግስት በኩል የተባለ ነገር የለም። የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ ከአሜሪካው የውጭ ጉዳይ ሚኒስትር ጋር ያደረጉትን የስልክ ምልልስ አስመልክቶ ዝም ሲል ያሁኑ ለሶስተኛ ጊዜ ነው። ከዚህ ቀደም ማርኮ ሩቢዮ ከአብይ አህመድ ጋር 2 ጊዜ የስልክ ውይይት አድርገዋል። መረጃውን ግን በኢትዮጵያ ያለው የአሜሪካ ኤምባሲ አውጥቶትም በኢትዮጵያ በኩል ምንም የተባለ ነገር አልነበረም። የዚህም ምክንያት ምን እንደሆነ አልታወቀም። ሆኖም ማርኮ ሩቢዮ አሁን ከአብይ አህመድ ጋር ያደረጉት የስልክ ልውውጥ የአሜሪካ የአፍሪካ ኮማንደር ሌተናል ጄኔራል ዳግቪን አንደርሰን ኢትዮጵያን ከጎበኙ ከቀናት በኋላ ነው። አዲስ የተሾሙት የአፍሪኮም ጄኔራል በኢትዮጵያና በጎረቤት ሀገራት የሥራ ትውውቅ ጉብኝትን አድርገው ነበር። የማርኮ ሩቢዮና የጠቅላይ ሚኒስትር አብይ አህመድ የስልክ ንግግርም ከኢትዮጵያ ውስጣዊ ጉዳዮች ይልቅ ቀጠናዊ ጉዳዮች ላይ ያተኮረ እንደሆነ የኤምባሲው መግለጫ ይጠቁማል። በተለይም የሱዳን ወቅታዊ ጉዳይና ኢትዮጵያና ኤርትራ ገብተውበታል የሚባለው ውጥረት የወሬያቸው ማጠንጠኛ ሊሆን እንደሚችል ተገምቷል። ከቅርብ ጊዜ ወዲህም አሜሪካ በሱዳን ያለው ውጥረት በእጅጉ አሳስቧታል። ራሳቸው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በቅርቡ በቡድን 7 አባል ሀገራት ጉባኤ ጎን በሰጡት መግለጫ በሱዳን ያለውን ግጭት የሚያባብሱ ሀገራት ከድርጊታቸው እንዲቆጠቡ መናገራቸው የሚታወስ ነው። በተለይ በጀነራል ሐምዳን ዳጋሎ የሚመራው የራፒድ ሰፖርት ፎርስ ኤልፋሽር የተባለውን ቦታ ከተቆጣጠረ በኋላ ፈጸመው ከተባለው ዘግናኝ ሰብአዊ እልቂት በኋላ አሜሪካ በሱዳን ላይ ያላትን ትኩረት በእጅጉ ጨምራለች። ለጀነራል ሐምዳን ዳጋሎ የጦር መሳሪያ ድጋፍ የሚያደርጉ ሀገራትም ከድርጊታቸው እንዲቆጠቡ ማስጠንቀቂያን ሰጥተው ነበር። ማርኮ ሩቢዮ ብቻም ሳይሆኑ ፕሬዝዳንት ዶናልድ ትራምፕ የሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማንን በዋሽንግተን ደማቅ አቀባበል ካደረጉላቸው በኋላ የሱዳንን ጉዳይ ትኩረት እንደሚሰጡ ገልጸዋል። በተለይ ሳውዲ አረቢያ በሱዳን ባለው ውጥረት ውስጥ የሉዓላዊ ምክር ቤቱን ከሚመሩት ከጀነራል አብዱል ፈታህ አልቡርሃን ጎን ስለሆነች የራፒድ ሰፖርት ፎርስን ከሚመሩት ከጀነራል ሐምዳን ዳጋሎ ጎን ካለችው ከተባበሩት አረብ ኤምሬቶች ጋር ላለባት ፉክክር አሜሪካንን ከጎኗ አሰልፋለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠቅላይ ሚኒስትር አብይ ጋር ያደረጉት የስልክ ውይይትም ኢትዮጵያ በሱዳን ሰላም ላይ የበኩሏን እንድትወጣ በሚያስችል ሁኔታ ላይ ያተኮረ ሊሆን እንደሚችል ተገምቷል። በሌላ በኩልም ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ ከኤርትራ ጋር የገቡት እሰጥ አገባ ወደ ጦርነት እንዳያመራም ጉዳዩን በሰላም እንዲፈቱት የሚያስችል ውይይት በማርኮ ሩቢዮና በጠቅላይ ሚኒስትር አብይ መካከል እንደተካሄደ ይገመታል። ኢትዮጵያ ግብጽን አስጠነቀቀች። በታላቁ የህዳሴ ግድብ ላይ የግብጽን የቅኝ አገዛዝ ዘመን አስተሳሰብ ውድቅ በማድረግ በአፍሪካ ቀንድ ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለመፍጠር ያላትን ፍላጎትም በጽኑ ተቃውማለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ትላንት ረቡዕ ህዳር 24 2018 ዓ.ም ባወጣው ጠንከር ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ችላ በማለት እየተቀበሉ አይደለም በማለት ወቅሷል። የውጭ ጉዳይ ሚኒስቴር በቅርብ ጊዜያት ከካይሮ በኩል የተሰጡት አስተያየቶች የግብጽ መንግስት የ21ኛው ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸውም ብሏል። ሚኒስቴሩ በመግለጫው አክሎም አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውን እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይንም የጠቅላይነት አመለካከት አላቸው ሲል በጽኑ ኮንኗል። ሚኒስቴሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለመተው እየከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮ ገልጿል። እነሱ የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያወሳሉ ያለው የሚኒስቴሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና አመራር ውድቀት ነው። ኢትዮጵያን በፍጹም የማያስበረግጋት ይህንን የጃጀ ጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲል አጽንኦት ሰጥቷል። ሚኒስቴሩ በተጨማሪም ግብጽ የአፍሪካ ቀንድን ለማተራመስ ለረጅም ጊዜ ዘለቀ ጥረት ማድረጓን በመጥቀስ የወቀሰ ሲሆን አያይዞም የግብጽ ባለስልጣናት ተላላኪ ደካማና የተከፋፈሉ ጥገኛ መንግስታትን ለማስፈን በማሰብ በኢትዮጵያ ላይ ያተኮረ ቢሆንም በሷ ብቻ ያልተገደበ ቀጠናውን የማተራመስ ዘመቻ ታካሄዳለች ሲል ከሷል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ በአፍሪካ የነጻነት ንቅናቄዎች ውስጥ ያላትን ታሪክ ሚና በድጋሚ በማስገንዘብ ሀገሪቱ አባይን የመጠቀም መብት አላት ሲል አጽንኦት ሰጥቷል። ወንዙ ከኢትዮጵያ ከፍተኛ ቦታዎች ላይ እንደሚመነጭና አብዛኛውን የናይል ውሃ አስተዋጽኦ እንደሚያደርግም አስታውሷል።
ፍትሃዊ ምክንያታዊና እኩል የሆነ አጠቃቀም የዓለም አቀፍ ሕግ መሰረታዊ መርህ ነው ሲል የገለጸው ሚኒስቴሩ አክሎም ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶቿን ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም ብሏል። መግለጫው ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ውይይቶች ላይ ትርጉም ባለው መንገድ ለመሳተፍ ፍቃደኛ ለመሆኗ አሁን ግልጽ ሆኗል ያለ ሲሆን ካይሮ ቀደም ሲል ትርጉም ባለው ድርድር ውስጥ መሳተፍን እየተቃወመች በተቃራኒው ግን እየተደራደረች እንደሆነ ታስመስል ነበር ሲል ገልጿል። ግብጽ ንግግርን አልተቀበለችም፣ እንዲሁም ግጭትን ለማስፋፋት በግልጽ በማሰብ ጸባጫሪ ንግግሯን እያጠናከረች ነው ሲል የከሰሰው የውጭ ጉዳይ ሚኒስቴር ይህ ድርጊት ኃላፊነት የጎደለው በመሆኑ ዓለም አቀፍ ማህበረሰቡ እንዲያወግዘውም ጥሪ አቅርቧል። ሚኒስቴሩ በመግለጫው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ራስን የመቻል እንዲሁም የእድገት ምልክት መሆኑን በማስገንዘብ ትብብር ወደፊት ለመራመድ ብቸኛውና የተሻለው መንገድ እንደሆነም አበክሮ ገልጿል። ዓለም የሚያስፈልገው አፍሪካ የሚያስፈልጋት ግጭትና ግብግብ ሳይሆን የበለጠ ትብብርና ውይይት ነው ያለው መግለጫው ኢትዮጵያ የአባይ ወንዝን የመጠቀም መብቷን በማረጋገጥ በፍትሃዊነትና በእኩልነት መርሆች ላይ የተመሰረተ ሁለቱንም ተጠቃሚ ለሚያደርግ መፍትሄ ዝግጁ ነች ብሏል። ግብጽ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በመስከረም ወር ካስመረቀች በኋላ ጸባጫሪ ንግግሮቿን አባብሳ ቀጥላበታለች። እንዲሁም ኢትዮጵያ ግድቡን በአንድ ወገንና ከሃይድሮሎጂ መርሆች ጋር በማይጣጣም መልኩ እየተጠቀመችበት ነው በማለት በተደጋጋሚ ወቅሳለች። በተጨማሪ በቅርብ ሳምንታት ውስጥ በብሉ ናይል ወንዝ ላይ የተደረገው ድንገተኛና ያልተለመደ የውሃ ልቀት በውሃ ስርዓቷ ላይ መረጋጋትን ለመጠበቅ የቶሽካን የውሃ ማስተንፈሻ እንድትከፍት እንዳስገደዳት ስትገልጽ ነበር። ኢትዮጵያ በበኩሏ እነዚህን የካይሮን ክሶች ውድቅ ያደረገች ሲሆን ታላቁ የኢትዮጵያ ህዳሴ ግድብ እንዲያውም የጎርፍ አደጋን ለመቀነስ እንደረዳ ገልጻለች። የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ በሱዳን የተከሰተው ጎርፍ የመጣው ከነጭ አባይ ሊሆን ይችላል ብለዋል። የህዳሴው ግድብ ባይኖር ኖሮ መጠኑ ከባድ ወይንም አውዳሚ ሊሆን ይችል ነበር ሲሉም ተናግረዋል። ሚኒስትሩ የግድቡ ሚና በቀጠናዊ የውሃ አስተዳደር ውስጥ አጉልተው ሲገልጹም ትርፍ ውሃ አልለቀቅንም ነው ያሉት። በዚህ ሳምንት ካይሮ አባይ ቁልፍ ብሔራዊ ጥቅሟ ሆኖ እንደሚቀጥል ገልጻለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ አባይን የግብጽ ደህንነት መሰረት ሲሉ ገልጸውታል። በተጨማሪም ግብጽ ከእንግዲህ ወዲህ በግድቡ ዙሪያ ከኢትዮጵያ ጋር ወደ ድርድር ለመግባት ፍላጎት የላትም ሲሉ ለቢቢሲ ፎከስ ኦን አፍሪካ መግለጻቸው የሚታወስ ነው። ከኢትዮ ፍሮንት የዛሬው ጉዳያችን እኚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ